ሰላም አብዱልፈታህ እባላለሁ። እንኳን ወደ ቻናሌ በሰላም መጣችሁ። ይህንን ቻናል የከፈትኩበት ዋነኛ ምክንያት ምንድነው? ከዚህ በፊት ከአንድም ሁለት ከዛም በላይ የሆኑ ቻናሎችን ከፍቼ የተሳካሉ ያልተሳካሉ፣ ግን የምር የኔ ፍላጎት ሆኖ አልነበረም ሰራቸው የነበረውና በዚህ ቻናል ላይ ግን የምር እኔ የምፈልገውን ነገር ልለቅበት፣ እኔ ያመንኩበትን የተደሰትኩበትን ነገር ልለቅበት ነው የመጣሁትና ይህንን ቪዲዮ የመጀመሪያ ቪዲዮአችን ነውና ይህንን ቪዲዮ ለመስራት ምን ያህል ስትረግል እንዳረኩ ምን ያህል እንትን እንዳረኩ አትጠይቁኝ። በጣም ከባድ ነበር። ብቻ ግን በመጨረሻም ይሄ ቪዲዮ ተሰርቷል። ምንድነው መሰላችሁ እኔ ይህንን ቪዲዮ ራሱ የምሰራበት ዋነኛ ምክንያት ወደፊት 1 ሚሊዮን ሰብስክራይበር መግባታችን አይቀርም። ምናልባት ቀን ሊፈጅ ይችላል፣ አንድ ቀን፣ ምናልባት ሳምንታት፣ ምናልባት ወራት፣ ምናልባት አመታትም ከ10 አመትም በላይ ሊፈጅ ይችላል። ብቻ ግን እስከምናሳካው ድረስ እንቀጥላለን። አንድ ቀን ደግሞ ማሳካታችን አይቀርም፣ ወይም ደግሞ እየሞከረን እንሞታለን። ብቻ ግን ይህን ቪዲዮ የምሰራበት ዋነኛ ምክንያት ምንድነው? ወደፊት እኔ ያሰብኩት ቦታ ላይ ስደርስ ሰዎች ወደ ኋላ ተመልሰው የጀመርኩበትን እንዲያዩ ፈልጋለሁ። ይሄ ልጅ ከዚህ ጀምሮ ያን ያህል ደረጃ መድረስ ከቻለ እኔም እችላለሁ ብሎ እንዲያስቡ ፈልጋለሁና እኔም ብዙ ጊዜ ኢንስፓየር ሆናለሁ። የሰዎችን ቪዲዮ ስመለከት ምናምን ከምን ተነስተው ምን እንደደረሱ ሳይ በጣም ኢንስፓየር ሆናለሁ። እነሱንም አይቼ ነው መሆን ስለምፈልግ የሰራሁትና ብቻ ግን ወደፊት በዚህ ቻናል ላይ በጣም ምርጥ የሆኑ እኔ ያመንኩባቸውም አይዲያቸው በጣም ምርጥ ነው ብዬ ያሰብኩትን ኤዲት ምርጥ ነው ብዬ ያሰብኩትን ነገር ነው መለቀበት። አትጎዱበትም ሰብስክራይብ ብታረጉ። ብቻ ግን ከዚህ በላይ ምን ልበል? ብቻ ግን እስኪ በቀጣይ ምርጥ ቪዲዮዎችን ይዤ እመጣለሁ። ለ1 ሚሊዮን እንዘጋጃለን። ለዛሬ በቃናል።